እውነት ለሀገሩ ላበረከቱት አስተዋጽኦ በጣም አመሰግኖታለሁ። በሌላ ላይቤሪያ የሰላም ማስከበር ተልእኮ ላይ ተሳትፈዋል። በወቅቱ እንዴት ነበረ የላይቤሪያ ቆይታው እንዴት ነበረ? እስኪ እዚች ላይ ያጫውቱኝ የኔ አባት። በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው የኔ ልጅ። አንተ ምንም የቀረህ ነገር የለም። ስለኔ ብዙ እንደምታውቅ አረጋግጫለሁ። ያው ከኢትዮ ኤርትራ ጦርነት መቋጨት በኋላ ወደ መሃል ሀገር ማለትም ጅማ አካባቢ፣ አጋሮ፣ ጎሬ፣ ደቡብ ክልል፣ ጋምቤላ እየተዟዟርን ያው ተቀምጠናል። ጋምቤላ እያለን ላይቤሪያ የእርስ በርስ ጦርነት ላይ ስለነበረች እድሉን አግኝቼ ላይቤሪያ ሰላም ለማስከበር በመጀመሪያ እርሱ ዓለም አቀፍ ውትድርና ስልጠና በአሜሪካኖች ከሰለጠንኩ በኋላ ከጓዶቼ ጋር ላይቤሪያ ሰላም ለማስከበር ለመሄድ ችያለሁ ማለት ነው። እዛም ጥሩ ቆይታ ነበረኝ። እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል ጊዜ ነበረ። ላይቤሪያ ያው እርስ በርስ ጦርነት ላይ ነበረች። ኢትዮጵያም እንደዚህ ለሰላሟ ጉልህ አስተዋጽኦ አድርጋለች። ይገርምሃል በዛን ጊዜ ይኸው እንደምታየው እንደውም የማይረሳኝ ነገር ምንድነው? የላይቤሪያዋ ፕሬዝዳንት ሄለን ጆንሰን ለጉብኝት ሲሄዱ ያው እኛ ነበርን የምናጅባቸው። ደስ ይል ነበር ጊዜው በጣም ደስ ይል ነበር። የተለያዩ ልምዶች ተሞክሮዎችን የተለዋወጥንበት ጊዜ ነበረ። እና በጣም ነበር ጥሩ ጊዜ ያሳለፍነው። እንግዲህ ላይቤሪያም ሰላም አስከብሬ ተመልሼ እዚሁ ኢትዮጵያ ተመልሼ መጥቻለሁ ማለት ነው። የተወሰነች ጥቅማ ጥቅም ነገር አግኝቻለሁኝ። ሌላ ምንድነው? ያው ስለ ሁሉም እግዚአብሔርን አመሰግናለሁ። በኤርትራም ኢትዮ ኤርትራም ጦርነት በመሳተፌ እንዲሁም ደግሞ በአለም አቀፍ ደረጃ ለጎረቤት ሀገር ማለትም አፍሪካዊ በመሆኗም ጭምር ላይቤሪያን ሰላም በማስከበሬ ኩራት ይሰማኛል። እና እጅግ በጣም ደስ ነው የሚለው ሁሉም ነገር። እግዚአብሔር ክብሩን ይውሰድ። ለዚህም አመሰግነዋለሁ። እመቤታችን ቅድስት ድንግል ማርያም ክብሩን ትውሰድ። አመሰግናታለሁ። በህይወት ስላለው እጅግ በጣም ደስተኛ ነኝ። ደስ ብሎኝም ነው ያለሁት